ተደብቀህ አንተ እዛ ውስጥ ተደብቀህ ከመልኬ ምን አለሽ እንዴ? እኔ እኮ እዚህ ለጋብቻ አልመጣሁም። ጥያቄ ልጠይቅ የመጣሁት ላገባ ስፈልግ ኢንሻአላህ ወደፊት በቪዲዮ እሺ በቃ እኔ ባላለ ምን ታገባል? ማን አንተ ያገባል? የሞቴ ሰው ያገባል። አንተ ያገባል ሁሉም ባላል የሌለም ራሱ አንተ አላገባም እንደዚህ ተደብቀህ ማለት አራቴ መንገራት ትዝጊብኝ አይባልም። ጥሩ አይደለም ታይባልም። እንግዲህ ደመቅመቅ ብሎ እንደዚህ እየቀጠለ ነው ያለው። እሺ ጃ ትቀጥል ነበር ግን ፍቅሬ ከባድ ሰው አታስወራህም። ፍቅሬ አንዴ ፍቅሬ ላስተናግረትና ሊዲያ ጋር ታወራላችሁ። እሺ ኢራን የሚባለው ሰውዬ እውነት አዳምጥ። እንደው እሱ የለም ሙስሊም ውስጥ አስተምራል። ወደ ሙስሊም የሚመጣ ሰው ማለት ነው በስርዓት መሰለም የፈለገ ሰው ወደ ሙስሊም አስገባል። ግን አንተ ዝም ብለህ በግ ምናምን ተረተራት ነው የምታወራ። 4000 ሰው የነበረ 3000 ሆነ። ለምን አንተ መጽሐፍ ቅዱስ ላይ ወስኔ ማለት ነው ሙስሊም እና ቁርአኒክ ላይ ተምረክ ምን ብለክ ነው የምታመጣ እንጂ በግ እንደዛ ሆነ ተረተራት ልጅ ነው እንደ አንተ ዝም ብለህ ተረተራት የምታወራ እንደው ሰው የለም እዚህ ሙስሊም ውስጥ። እውነቴን ነው የምላችሁ እያስተማሪ ምን እያደረገ በቀጥታ ወደ እንትን ያስገባል። ግን አንተ ዝም ብለህ መጽሐፍ ቅዱስ ይዘህ እንደዚህ እንደዛ ያከብራል አምላኮች ሁሉ ነገር ማለት ነው ያ ቃል ማለት ነው። ግን ያንተ የገረመኝ ይሄ ነው። እውነቴን ነው ቪዲዮ አትወጣ የሰው መልክ የለም እንዴ? ዝም ብለህ እዛ ቁጭ ብለህ በእጅ ብቻ ታወራለህ። በዛ ላይ ወይ በስራ ስርዓት ሙስሊም ይሄ ነው ብለህ አታስረዳም። ሰው ዝም ብለህ በግ ምናምን የዚህ ተረተራት ነው እያወራካለ። ይቅርታ ግስ ሶሪ ካጠፋው ግን እንደዛ አይነት እንዳትሆነ ማለት ነው። እንደሱ ከሱ ተማሪ ካውሱ ማለት ነው። እንዴት ያከብራል አምላካችን ሁሉ ነገራችን ማለት ነው። አከብሮ መልስ እስቲ ጥያቄ ያላችሁ ጥያቄ መልስ ይሰጣል፣ ይጠይቃሉ፣ መልስ ይሰጣል። ከዛ የፈለገ ወደ ሙስሊም ይመጣል። خلاص ያልፈለገ ይሄዳል። ግን አንተ ተረት ነገር ነው የምትቀበጥረው። ቅድም ጀመረክ። እሺ ፍቅርዬ አሁን ታረጋለህ። እሺ አመሰግናለሁ። በመጀመሪያ አትቆጭሽ ፍቅሬ፣ መቃወጡ አይደለም። እንግዲህ አስቆጣሽ እኮ ይቅርታ ጠይቀሻለሁ። ይቅርታ ላስቆጣሽ ፈልጌ አይደለም፣ ግን በጣም ስሜታዊ ሆነሻል። እየጮሽ ነው ያለሽውና መረጋጋት አለብሽ። ረጋ በይ እሺ እህቴ። አንደኛ፣ ሁለተኛ ደግሞ ሁሱ ጎበዝ ነው። ማሻአላህ ሁሱ አላህ ይቀበለው። ታላቅ ኡስታዛችን ነው። አላህ ይቀበለው። ትምህርትን በደንብ አድርጎ ያስተምራል። ክርስትናን በደንብ አድርጎ ያስተምራል። ይሄ ነው። ቀጥሎ ግን አንተ ቀለድክብኝ። በግ የሚለውን ነገር አሳይተሃላልሽኝ። ግን እኮ እንትን ፍቅሬ እኔ እኮ አይደለም ያልኩት መጽሐፋችሁ እኮ ነው ያለው። ምሳሌ ይሄ መጽሐፍ አርጋኑ ነው ይባላል። ተመልከች ምን እንደሚል ምን አለ እዚህ ጋር ያው ነው እንግዲህ ይቺን ንጽሕት በግ እናክብራት ይላል። ያው ማርያምን በግ ይላታል። መጽሐፍ ቅዱስ የክርስቲያን ማዙ በእጅ ማዙ ራሱ ይደረሳል። አዎ በጣም ብዙ ገዝታ ወደፊት ይገዛል። ገና ብዙ አለ። እሺ አይ ብዙ መጽሐፎች አሉ። ገና ብዙ ታያለሽ፣ እናስተምርሻለን ኢንሻአላህ። ይሽ አይደለም መጽሐፉ ነው ያለው። እኔ አይደለም በግ ያለው መጽሐፉ። ሁላችሁም ተመልከቱ፣ ያው በግ ይላል። ስለዚህ የተጻፈው ማንበቤ ተሳዳቢ ሊያስብለኝ አይገባም። ያው ቃል በቃል ማርያም በግ ናት እና በግ ወልዳለች ይላል እና ይሄን ያሳየው። ሲቀጥል ደግሞ እንዲገባችሁ በምሳሌ ደረጃ ያመጣነው ይሄ ስዕል ነው፣ እንዲገባችሁ እናንተ ፈልገን ነው እንጂ ሌላ ነገር አይደለም። ግን ዋናው በግ የሚለው ነገር በመጽሐፍ ቅዱስም አለ እዚህ ጋርም አለ የሚለው እንድታቂ ፈልጌ ነው። እሺ ወገኔ፣ ሌላ ጊዜ ሲገቢ ደግሞ አጭሽ ይቀጥሎ በቪዲዮ ውጣ። እጅህን ብቻ ለምን ታሳያ? እጅህን በቃ አላሳየም። እሺ እጅህን አላሳየም፣ እጅህን ትቼዋለሁ። ዋናው ግን አሁን እዚህ ጋር ፍቅሬ የሚያዳምጥ አያትሽ ሰዋል። ለሱ መልሽላቸው። ለሱ መልስ ነው የፈለገው። እስካሁን ክርስቲያኖች መልስ ሊሰጡ አይችሉም። ሶስት አምላክ እንደሚያመልኩ አሳይተናቸዋል። ለሱ ሊመልሱ አልችሉም። እዚህ የመጣሁት እኔ ፊቴን አሳይቼ ለጋብቻ ልጠይቅ ሳይሆን መጽሐፍ ቅዱስን ልጠይቅሽና ስለ እስልምና ላስተምር ነው። ኮንፊደንስ ቁጭ ብለው ሁሱ አላየም። በኮንፊደንስ ቁጭ ብለው ማለት ነው ጥያቄ ያላቸው ይመለሳል። ምናምን ተደብቀህ ከመልኬ ምን አለሽ እንዴ? እኔ እኮ እዚህ ለጋብቻ አልመጣሁም። ጥያቄ ልጠይቅ የመጣሁት ላገባ ስፈልግ ኢንሻአላህ ወደፊት በቪዲዮ እሺ በቃ እኔ ባላለ ምን ታገባል? ማን አንተ ያገባል? የሞቴ ሰው ያገባል። አንተ ያገባል ሁሉም ባላል የሌለም ራሱ አንተ አላገባም እንደዚህ ተደብቀህ ማለት አራቴ መንገራት ትዝጊብኝ አይባልም። ጥሩ አይደለም ታይባልም። እነሱ ነገር ንገሪክ። አንተ እኮ ሶስት አምላክ አይባልም የለም እንደዚህ ምንም መጽሐፍ የለም። ሶስት አካል ነው አለ ያው አንድ ነው። ሶስት ስላሴ ነው እነሱ አንተ የምትቀባጥረው ሁሌ የምታወራው ማለት ነው። ያው አለ እንደዚህ አንተ እኮ መጽሐፍ ቅዱስ ሂድና ቁርአን ቅሪ። ይሄ ይብዙ ሙስሊሞች ይዚታች አለው ትምህርት ስጣና ትምህርት ከሰጣ በኋላ ሰው የፈለገ ሰው ወደ ሙስሊም ይመጣል፣ ያልፈለገ ይሄዳል እንጂ እንደ ልጅ እዛ ይሄ በጋም ስቴ ምን መጽሐፍ እኮ ነው። በጣም አስጠላኝ። አንድ የምትለግሽ ያው አለ እኮ መጽሐፋችሁ ላይ ሶስት ጌቶች ያሉ እኮ መጽሐፋችሁ ያው አሁን የመጽሐፍ ሰይፈ ስላሴ ነው የሚለው ያው ሶስት ጌቶች ናቸው ይላል። ስለ ክርስቲያን ለምን መጣ? የእስኪ አንተ ቁርአን አነብ ያው መጽሐፋችሁ እኮ እዛ ላይ ትምህርት ስታለ ሰው
ይሄ መጽሐፍ ይሄ አላንብበው ነው ግን ይሄ መጽሐፍ አላንብበው ማለት ነው። ማን ነው አንብቤ አለክ? ማን ነው አለክ? አንተ ሙስሊም ነው አይደል? አንተ ሙስሊም ነው ክርስቲያን ነው? ምን ስለዚህ ማንበብ አይቻልም? ኧረ ወይኔ ማንበብ አይቻልም? ኧረ ወይኔ አይዞሽ በዓል አይዞሽ፣ ያጋጥማል አይዞሽ። ገና እናነባለን። እነዚህ ሁላ ገና ይነበባሉ። ይታይሻል። እነዚህ በሙሉ ገና ይነበባሉ። እዚህ ላይቭ ላይ ይነበባሉ፣ በሁሉም ቦታ ይነበባሉ። የክርስትና መጽሐፎች ገና ይነበባሉ። ተናቢ እኔ አልገባኝም። እዚህ ቁጭ ብላችሁ ደግሞ እኔ ላይ እንዳትደውሉ። እዚህ ታች ያላችሁ ሰዎች ይኸው ልንገር፣ አንተ ምን ይኸው እየነበብክ ዋሊ ጠዋት ጀምረክ እስከ ሌሊት እስከ የፈለክ ነገር ሁሉ የሚሰማ ሰው የለማ። ከሰማክ ይሞቆ አያራ አልሐምዱሊላህ ያው አልሐምዱሊላህ ያው 4000 ሰው እየሰማ ነው ያለው። ብዙ ሚሊዮን በሚሊዮን ደረጃ